ቆይ ዛሬ የምነግራችሁ ነገር የሁላችንም ቤት የሚያንኳኳ ነው። በሩታ፣ ዳኒ፣ ሜሪ፣ አብርሽ እና ሄርሜላ መካከል ያለው ግንኙነት እኛ እንደምናስበው ቀላል አልነበረም። አብርሽ በመጨረሻው እውነታውን አወቀ። ሜሪ እና ሄርሜላ ከአብርሽ ለመለየት የተሸረበው አስገራሚ ትልቅ ሴራ ምንድነው? ሩታስ በዚህ መሃል ምን እያደረገች ነው? ከሁሉም በላይ ደግሞ አብርሽ እኔ የምወደው ሩታን ነው ብሎ ሲናገር በጆሮዬ ሰምቻለሁ። ቪዲዮን እስከ መጨረሻው ካላያችሁት ዛሬ የሆነውን ትልቅ ጉድ ያመልጣችኋል። መጀመሪያ ነገር ዳኒ እና ሩታ ሜሪን እና ሄርሜላን ከአብርሽ ጎን ለማራቅ ለምን ፈለጉ? በውስጥ መረጃዎች እንደደረሰን ከሆነ ይህ ነገር የተቀዳው ከሳምንታት በፊት ነው። አብርሽ ግን ምንም የሚያውቀው ነገር አልነበረም። ነገር ግን አብርሽ አንድ ስህተት ሰርተው እንደደረሰባቸው መረጃ አጋጣሚ ወጣ። ይህ ሴራ አብርሽን ብቻ ሳይሆን የሁሉንም ጓደኝነት የሚበታትን ነው። ሜሪ አብርሽ ላይ የነበራት እምነት እንዲጠፋ የተደረገው ጥረት፣ ሄርሜላስ ለምን ዝም አለች? ይህንን ሁሉ ዝርዝር አሁን እናየዋለን። አብርሽ እውነቱን ካወቀ በኋላ መደበቅ አልቻለም። ብዙዎች አብርሽ ከሜሪ ጋር ይሁን ወይስ ከሄርሜላ ጋር እያሉ ሲከራከሩ፣ እሱ ግን ቦምብ የሚመስል ንግግር እኔ የምወደው ሩታን ነው ሲል በግልጽ ተናግሯል። ይህ ንግግር በደጋፊዎቹ መካከል ትልቅ መነጋገሪያ ሆኗል። ሩታ ይሄንን ስትሰማ ምን አለች? ዳኒስ ጓደኞቹ እንዲህ አይነት ምርጫ ውስጥ ሲገቡ ምን ሊሰማቸው ይችላል? ቪዲዮን ላይክ እያደረጋችሁ ቆዩ። ወደ ዋናው እንግባ። እናንተስ ምን ትላላችሁ? አብርሽ የሩታ ወገን መያዝ ትክክል ነው ወይስ ሄርሜላ ተበድላለች? አሁኑኑ ኮሜንት ላይ አብርሽ ትክክል ነው ወይም አልተመቸንም እያላችሁ ኮሜንት ላይ ጻፉልኝ። በመጨረሻም ይህ ሴራ አሁንም አላበቃም። ነገሮች እየከረሩ እየመጡ ነው የሚመስለው። አብርሽ ለሩታ ያላት ፍቅር እውነተኛ ይመስላል። እናንተስ ምን ትላላችሁ? ለዚህ ቤተሰብ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።